ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ ውሃ የተጠመቀበት 5 ምክንያት እንዳለው የቤተ ክርስቲያን ሊቃውንት ያስተምራሉ። አንደኛው አንድነቱን ሶስትነቱን ለመግለጽ ነው። ምክንያቱም በተጠመቀ ጊዜ ከተጠመቀ በኋላ ከውሃው ከወጣ በኋላ እግዚአብሔር አብ የምወደው ልጄ ይህ ነው ብሏል። እግዚአብሔር መንፈስ ቅዱስም በርግብ አምሳል ወርዶ ላዩ ላይ ተቀምጧል። ስለዚህ የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ምስጢር ይታወቅ ዘንድ ተጠምቋል። ሁለተኛው የዕዳ ደብዳቤያችንን ለመደምሰስ ነው። ቅዱስ ጳውሎስ የዕዳ ደብዳቤያችንን ደመሰሰልን ይላል በቆላሲስ 2 ላይ። ይኸውም ዲያብሎስ በዮርዳኖስ ወንዝና በሲኦል የጣለው የሰው ልጆች ሁሉ የዕዳ መዝገብ እንደነበረና ጌታችን ሲጠመቅ አቅልጦ እንዳጠፋው የቤተ ክርስቲያን መጻሕፍት ይነገራሉ። ሁለተኛው ምክንያት ይሄ ነው። ሶስተኛው ምክንያት ጥምቀታችንን ለመቀደስ ነው። አራተኛው ምክንያት ለጥምቀታችን ኃይል ብርታትን ለመስጠት ሲሆን አምስተኛው ለአብነት ነው። እሱ ተጠምቆ እናንተ ተጠመቁ ለማለት በ30 ዘመኑ ከሌሊቱ በመንፈቀ ሌሊት ወደ ዮሐንስ እንደሄደ ማቴዎስ ጽፎልናል። ያን ጊዜ ይላል አሚሃ መጽአ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅ ዮሐንስ፣ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ሊጠመቅ ሄደ ይላል ወንጌላዊ ማቴዎስ። ዮሐንስ ወደ ጌታችን መሄድ ሲገባው ጌታችን ለምን ወደ ዮሐንስ ሄደ ሲባል ጌታችን መምጣቱ ለትህትና እንጂ ለልዕልና አይደለም፣ ትህትናን ለማስተማር ነው። ሁለተኛ ለአብነት ነው ይላሉ። ዮሐንስን መታ አጥምቀኝ ብሎት ቢሆን ኖሮ ዛሬ ነገስታቱ፣ መሳፍንቱ፣ መኳንንቱ ቤተ መንግስት ድረስ መታችሁ አጥምቆን ይሉ ነበር። ሄዳችሁ ተጠመቁ ለማለት አብነት ለመሆን እንደተጠመቀ ይነገራል። የተጠመቀበትም ወንዝ ዮርዳኖስ ነው። ስለ ዮርዳኖስ ወንዝ ነቢያት ብዙ ትንቢት ተናግረዋል። ለምሳሌ ዳዊት ባህርን ይሬት ወጎየት፣ ባህር አየሸሸችም ዮርዳኖስም ወደ ኋላው ተመለሰ፣ አንቺ ባህር ምን ሆነሽ ነው የሸሸሽው እያሉ ከሺህ ዘመን አስቀድመው ትንቢት ተናግረው ነበረ። በጣም ብዙ ነገሮች ተከናውነውበታል። እስራኤል ዮርዳኖስን ተሻግረው ምድረ ርስት ገብቷል። ኤልያስ ዮርዳኖስን ተሻግሮ ብሔረ ሕያዋን ገብቷል። እነ ኢዮብ እነ ንዕማን ሁሉ ከዮርዳኖስ ተጠምቀው ከለምጽ ከህመማቸው ሁሉ ተፈውሰውበታል። ታላላቅ ስራ የተሰራበት ስለሆነ በዮርዳኖስ ወንዝ ጥምቀቱን አድርጎታል። እንግዲህ ዮሐንስም ካንተ ዘንድ እጠመቃለሁ እንጂ አንተ እንዴት በእኔ ዘንድ ትጠመቃለህ ሲለው ጌታችንም አንድ ጊዜ ተው፣ አንተ መጥምቀ መለኮት እየተባልክ ልዕልና፣ እኔም በባሪያ እጅ ተጠመቀ ተብዬ ትሕትና ይነገራል፣ ተው አለው። ያን ጊዜ ወደ ዮርዳኖስ እንደሄዱና የቤተ ክርስቲያን መጻሕፍት ደግሞ ወንዟ ፈርታ እስክትሸሽ ድረስ ትልቅ ተአምራት እንደተፈጸመ ይመሰክራሉ። ያን ጊዜ ከውሃው ከወጣ በኋላ እግዚአብሔር አብ የምወደው ልጄ ይሄ ነው እርሱን ስሙት የሚል ቃል ከሰማይ መጣ። ዝንቱ ውእቱ ወልዴ ዘአፈቅር ዘቦቱ ሰመርኩ፣ ለተዋህዶ የመረጥኩት የምወደው ልጄ ነው አለ። እግዚአብሔር መንፈስ ቅዱስም በርግብ አምሳል ወርዶ ጌታችን ራስ ላይ ተቀምጦ ታየ። ይሄ እንግዲህ ምስጢረ ሥላሴ ተገለጠ። ስለዚህ በዓሉ ምን ይባላል? ኤጲፋኒያ እንለዋለን ወይም አስተርእዮ እንለዋለን። አስተርእዮ ማለት የመታየት የመገለጥ ማለት ነው። በእንግሊዘኛ ቋንቋ ኤፒፋኒ ይባላል። ኤፒፋኒ ማለት ኤፒፋኒያ ሪቪሌሽን ማለት ነው። ሪቪልድ መገለጥ ማለት ነው እና በዓሉ የመገለጥ በዓል ነው። ስለዚህ ጥምቀት በጣም ምስጢረ ሥላሴ የተገለጠበት፣ የዕዳ ደብዳቤያችን የተደመሰሰበት፣ የጥምቀታችን ኃይል ያገኘበት፣ ለአብነት ወልደ እግዚአብሔር ክርስቶስ ተጠምቆ ብሎ ምስጢርን ያሳየበት በመሆኑ ታላቅ በዓል ነው። መከተር ማለት ወይም ከተረ ማለት ዘጋ፣ አጠረ፣ ገደበ ማለት ነው።